አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ልኙድና የተከበራችሁ የዩቱብ ተከታታዮች እንዲሁም ክርስቲያን ወገኖች፣ እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ የወረቃል ዒነብ አሰራር ነው ይዤ የመጣሁት። ኖ አብረን እንስራ። ከዚህ 2 ኢልባ ወረቃል ዒነብ አለኝ። ከዚህ በደቃቆ የተቆረጠ በቅዶኒስ አለኝ። ከዚህ 4 ኮብ የታጠበ ሩዝ አለኝ። ታጥቦ የተዘጋጀ ሩዝ አለኝ። ከዚህ በደቃቆ የተቆረጠ 3 ቲማቲም አለኝ። 3 ቲማቲም እጨምራለሁኝ። 3 ቀይ ሽንኩርት ማለት ነው፣ ወይም በሳል እጨምራለሁኝ። በደቃቁ ነው የተቆረጠው። ቲማቲሙን በሳሉን እምቢ ያለ ነው አላቁት። ውይ እንደገና ከዚህ 2 ማጂ በሻሂ ማንኪያ 1 ሚሊህ በትንሽዬዋ 1 ይኸው ቁንዶ በርበሬ ወይም ፍልፍል አስወጥ እንደዚህ እጨምራለሁኝ። ከዛ ሩዜን እጨምራለሁ። 4 ኮብ ነው ታጥቦ የተዘጋጀ ነው። እንደዚህ እጨምራለሁኝ። አሁን ዘይት አለኝ። ኮቡ ሙሉ አይደለም፣ ትንሽ ጎደል ያለ ነው። ያንንም ግማሹን ነው የምጨምረው ማለት ነው። አሁን ምን ቀረኝ? ሎሚ፣ ጅብስ ሩማንና ዘይቱን ነው። ይሄን ግማሹን እጨምረዋለሁ፣ ግማሽ ማለት ነው። ከዛ መለኪያ ያላዘጋጀሁም 2 የሾርባ ማንኪያ የሚሆን ጅብስ ሩማን ማለት ነው። ጅብስ ተምር ነበር እኮ ጅብስ ሩማን 2 የሾርባ ማንኪያ የሚሆን ጅብስ ሩማን። ከዛ 2 የተጨመቀ ሎሚ አለኝ ጨምራለሁኝ። ከምር ማለት ነው። ጊዜያችሁን ሰዓታችሁ አክብራችሁ ለምትከታተሉኝ ከምር ከልብ ያመሰግናለሁኝ። ግን ማለት ነው የምትከታተሉኝ ሁሉ ሰብስክራይብ ብታረጉኝ ሀቂቀተል ወደ 1000 ይጣጋልኝ ነበር አሁን ማለት ነው። ምን አለ በነካጃችሁ ሰብስክራይብ ብታረጉት። እይታለው ግን ሰብስክራይቡ ትንሽ ነው። ሰብስክራይብ እያደረጋችሁ ተከታተሉኝ። እንደዚህ ማጁ ዲፍን ስለሆነ ማጂን እያደቀኩኝ አቀላቅላለሁኝ ማለት ነው። አሁንም በድጋሜ ሰዓታችሁ ለምትከታተሉኝ እህቶቼ በጣም አመሰግናለሁኝ። አይዞሽ በርቺ እያላችሁ በኮሜንት ለምታበስሩኝ በጣም ከልቤ ነው የማመሰግነው እላችኋለሁ ውዶቼ። እንደዚህ አድርጌ አቀላቅሌ ከጨረስኩ ውሃ ጥጃለሁኝ ማለት ነው። ወረቀል ዒነቡ ይሄ ስጠቀልለው የገረዘዘ ስለሆነ ቁርጥ እያለ ይበጠብጠኛል። ስለዚህ ከውሃ ሙቅ ስጨምረው ደህና ይሆናል ማለት ነው። በውሃ አጋጣሚ እንደኔ የተቀረጠጠ እንዲያላችሁ ማለት ነው። ጀርቡት እንደዚህ አድርጋችሁ ሐሙቅ ውሃ የጨምራችሁ ማለት ነው። እንደዚህ አድርጌ ከጨረስኩ በኋላ ሀሳኔ ገልብጬ ወደ ሙቅ ውሃው ነው የምንሄደው ማለት ነው። ከዚህ መፍላት እየጀመረ ነው። እንደዚህ ተክተክ ሲል እጨምራለሁ። በቃ አይንፈቀፈቅም። አሁን ጨምሬ ስጨርስ አጠፋዋለሁ እሳቱን ማለት ነው። እንደዚህ ትላልቁ ወረቀል ዒነብ የገረዘዘ ነው፣ ግድዝ ያለ ነው። ስለዚህ ስጠቀለለው ቅርጥጥ ነው የሚለው ውሃ ሙቅ እንደዚህ ካልነከርኩት ማለት ነው። ግን በውሃ ሙቅ እንደዚህ ከዘፈዘፍኩት አይቀረጠጥም። በጣም ይመቸኛል ስጠቀልለው። ላም ነው የሚለው ደግሞ ካንፈቀፈቅና ወይ ባሱን ይቆራረጣል። አሁን እንደዚህ አጠፋሁኝ።
አይንፈቀፈቅም። እንደዚህ እንዲያለው አንድ ጊዜ በማንኪያ ገልብጬ ወደ ሰሃኑ ግማሽ ውሃ ጋር ነው የማደርገው ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር አይረሳ። በኮሜንታት ደግሞ አበረታቱኝ እላችኋለሁ ውዶቼ። አይዲያም አላችሁ ይህን ብሰሪ ይሻላል የምትሉት ካለ በኮሜንት እያሳወቃችሁኝ እላችኋለሁ ውዶችዬ። እንደዚህ አድርጌ ከጨረስኩ በኋላ ከሰሃን የገልብጫ እንደ 15 ደቂቃ እንደዛ ተንፈስ እስካለልኝ ድረስ ማለት ነው። በረድ ሲል እጄን እንዲያቃጥለኝ ለመጠቅለል ዳይ ወደ መጠቅለል እላለሁኝ። አሁን ከዚህ ላይ ፊት እኔ ማለት ነው ስጠቀለል ባገኘሁን ነበር የምጠቀለለው። በነገራችን ላይ አልወድም ወረቀት የለም መጠቅለል ማለት ነው፣ ግዴታ የሆነብኝ እንጂ እንደዚህ አሁን ለስላሳው ወደ ሰሃኑ ደፋዋለሁ። ሩዝ የማደርገው በግልባጭ ነው ማለት ነው። ከዚህ ላይ ሩዝ አደርጋለሁ። ምክንያቱም ይሄን የሚያብረቀርቀው አለ አይደል ከረኑ በጣም ነው የሚያምረው ሲቀቀል። ግን እኔ በፊት ስለማልወድ ጠቅለል ሲሉኝ እንዲያገኘሁ ነበር የምጠቀልለው። ብቻ ሀጅ እንደገባልኝ ማለት ነው። በአይነቱም ሆነ በግልባጭም ሆነ ማይህምኒ። አሁን ግን እንደዚህ ነው ግዴታ የሚጠቀለለው። ምግብ ሰሪ ስለሆንኩ ግዴታ ነው። ፊት ጊዜ ያኔ አግዥ እንደያሉ እንጂ ግዴታ ያልነበረም ማለት ነው። ምግብ ብቻ ስላላደለ ስራዬ። አሁን ግን ምግብ ብቻ ስለሆነ ግዴታ ነው። እንደዚህ ተቀለላለሁኝ። በነገራችን ላይ አስቸጋሪ አይደለም። አዲስ ለመጣሁት ምናምን ነው እንጂ ብዙ አስቸጋሪ አይደለም ወረቀት የነብ። እና ደግሞ ብንቆይም ማለት ነው ምግብ ካልሰራነ እንደ አጋጣሚ ሰዎቻችን የሚሰሩ ከሆነ ከቤት እናያለን እንጂ ከውጭ የሚመጣ ከሆነ እንዴት እንደሚሰራ እናየውም ማለት ነው። ተቀብለን መብላታችንን እንጂ ግን አሁን እንደዚህ ነው እላችኋለሁ አሰራሩ። ከወደዛም ከወደዚህ ማጠፍና ጠቀልላታለሁ። እንደዚህ እያረኩኝ አንድ 3 ሀባ ጠቅልል ከጨረስኩኝ አቋርጥና ቪዲዮን እጠቀልላለሁ። ምክንያቱም 2 ስለሆነ ይጠውላል። ደግሞ በጣም ነው ወገቤን የሚያመኝ። አልወድም እኔ ወረቀት የነብ መጠቅለል። ሲጀመር በጠቅሉ የቁጭ ስራ አልወድም እኔ። እየሄድኩ ምናምን ከሆነ ችግር የለብኝም። ግን እንደዚህ በጣም ሰዓት ይዞ ቁጭ የሚያደርግ ስራ አልወድም። ወገቤ ነው የሚንቀጠቀጠው። እንግዲህ አላህ ይሰዓደኝ። አላህ ይሰዓደሽ እያላችሁ ዱአ አድርጉልኝ፣ ያግዘኝ። እና እንደዚህ አድርጌ 3 ጠቅልል ያለሁኝ። ቀጣይ ወደ አሰራሩ ነው የምሄደው። ድንችን ቆራርጬ ጃይዝ አድርጌ አኑሬዋለሁኝ። አሁን ይሄን በመሰለ መልኩ በአማረ መልኩ ጨርሻለሁ ጠቅልሌ። ሀቂቀተን ማለት ነው በጣም ነው ወገቤን ያመመኝ። በጣም ቁንጥንጥ እያልኩ ነው የጨረስኩት። 2 ሰሃን ፕላስቲክ ነበረን፣ በሱ ደርድሬ ሞልቻለሁ። አንዱን ወደ ፍሪጅ አስገባለሁኝ፣ አንዱን እሰራዋለሁኝ ማለት ነው። ተቆራረጠ ብጣጥስ አለኝ በሸራዬ። ወደ አሰራሩ ነው አሁን የምሄደው ማለት ነው። እና ይሄን ይመስላል እላችኋለሁ ውዶችዬ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አይረሳ። በኮሜንት ደግሞ ማስተካከለውም ነገር ካለ የተሳሳትኩትም ነገር ካለ ሰው ነኝና ልሳሳት እችላለሁኝ፣ አስተካክሉኝ እላችኋለሁ ውዶችዬ። አሁን ይሄን በመሰለ መልኩ ደራድር ያለሁ። ታችንም ድንች ላውንም ድንች አድርጌያለሁኝ። በነገራችን ላይ ረስቸው ማለት ነው
የምጨምረው እንትን ነው ሳልሳና ከቸብ ነው። መቀረጡን ረስቸው ዘይቱን በዚህ አንድ ኮብና ውሃ አንድ ኮብ የሎሚ ጭማቂ አንድ ኮብ ሙሉ ጨምሬያለሁኝ ማለት ነው። ከዛ ትዝ አለኝ መቀረጡ ትዝ ሲለኝ ይኸው ጀምሬ ልቀርጽ ብዬ ሳልሳንና ከቸቤን አቀላቅሌ ስጨምር ጀመርኩኝ እላቸዋለሁኝ። አሁን ጅብስ ሩማን ኑስ አረጋለሁ። ጅብስ ሩማን አቅልኮ የለኝም። አንድ አስቀድሜ የጨመርኩት ከከቸቡና ከሳልሳው በፊት አንድ ውሃ፣ አንድ ዘይቱን፣ አንድ ሎሚ ጭማቂ 3 ኮብ ጨምሬያለሁ ማለት ነው። አሁን ጅብስ ሩማን ኑስ ይዣለሁ በእጄ እጨምረዋለሁ። ቀይ ከለር ከፈለጉ ነው ከቸቡንና ሳልሳውን የሚጨመረው። ቲማቲምም የሚጨምሩ አሉ፣ ግን እኔ ስለደከመኝ እንደዚህ በሳልሳው ነው የሰራሁላቸው። አሁን ጅብስ ሩማንን ጨምሬያለሁኝ። እንግዲህ ከድኜ ሞልቷል ማድሪ ብሎ እንደሚከደንልኝ አላሁ አለም። ሰሃን ስለማረግበት ደግሞ ሰሃኑ ይገፋዋል ግጥሙን ወደ ላይ ማለት ነው። እና በቲማቲም የሚወዱ አሉ። እኔ ግን ስለደከመኝ በሳልሳና በከቸብ ነው ያረኩላቸው። ቲማቲምን ፈጭቶ ከሄው ላይ ላውን የሚጨምሩ አሉ። ቀይ መሆን ከፈለጉ ነው። ቀይ ካልሆነ ችግር የለውም። ሎሚውን ዘይቱንና ውሃ ጨምሮ መስራት ብቻ በነጩ ከሆነ ማለት ነው። ዛሬ በቀይ ከለር ስሪ ስለተባልኩ ነው እኔ እምቢ ያለ። እንግዲህ እንደፈራሁት አልዘጋም ብሎ እያታገለ ነው። ዘግቼ አስተካክሌ ተመልሼ እመጣለሁኝ። እንግዲህ ተዘግቶልኝ በነበረ እንደዚህ መክቱብ አለህ ጽሁፉ ወረቀሌ ነቢላል በአረበኛ እሱን አንድ ጊዜ ስመታው 25 ደቂቃ ከዚህ ያበራልኝ ነበር ተገጥሞ በቆይ ማለት ነው። ስላልተከደነ ግን አልሸቀልኩትም። አስተካክሌ ከድኜ ነው የምመጣው። ከ25 ደቂቃ በኋላ ወደ መገልበጡ እንሄዳለን ማለት ነው። አሁን ጨርሻለሁ። 25 ደቂቃ ብሎ ይህን በመሰለ መልኩ ደርሶልኛል። ከቸቡንና ሳልሳውን ሰሃኑ ግማሹን ቢበላውም ይህን በመሰለ መልኩ ደርሷል። እንግዲህ እንዲያቃጠለኝ በመያዣ ላይ ያዝና ለገልበጥ ማለት ነው። እና ውዶች የሀባይብ ላይክ፣ ሰብስክራይብ፣ ሼር እንዲያረሱላችኋለሁኝ። ወላሂ ይሄን ሪከርድ ለማድረግ 3 ጊዜ ነው 4 ጊዜ እየጠሩኝ ያቋረጡት የመጡ ቀይ እንጓጉብኝ ማለት ነው። እና በጣም አርክሞኛል። ብዙ ላይክ ብዙ ሰብስክራይብ ማግኘት አለብኝ እላችኋለሁ። በጣም ነው ያደከመኝ እና ይሄን የመሰለ ያማረ ወረቀት ደርሶልኛል እላችኋለሁኝ። እንግዲህ ግማሹ ጊደሩ ቂጥ ቀርቷል ብጣጥሱ። በነገራችን ላይ ጊደሩ አይይዝም። በማንኪያ አንስቼ አሁን እጨምረዋለሁ፣ ችግር የለውም። እና ውዶች ይሄው ሀዚህም ያሉትን ሲሉ በኢሞቹ መጡ። አይ ረኒ አልበሽክም አለ ኩሊ ሐል ይሄን በመሰለ መልኩ ደርሶልኛል። አሁንስ ደግሞ ሀይ ያሉትን አለ ያዘልኝ ስል በኢሞቹ መጡ። አላህ ይስጥር አለይና። በጣጥሴን በማንኪያ አንስቼ ላውን ጨምሬያለሁኝ። ይሄን ይመስላል ሀባይ ብልአፊያ እያልን እንጨርሳለን።
በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልኝ እላችኋለሁ። ሰብስክራይቧን እና ላይኳን ሼሯን ኮሜንቷን አትርሷት እላለሁኝ።